ሰላም 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 ውዴና ልዩ ኢንተርቴይንመንት ቤተሰብ እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም በአዳዲስ ቪዲዮዎች ከተፍ ብዬላችኋለሁኝ። ሰብስክራይብ ያደረጋችሁ አመሰግናለሁ። ዛሬ ደግሞ በአዳዲስ ቪዲዮዎች ፈታ ዘና ለማለት መጥተናል። የመጀመሪያ ቪዲዮ ምን ይመስላችኋል? ግጥም የሰው ልክ አያውቅም። አሁንስ መንግስት እንደሌለ አመንኩኝ። አሁንስ በቃኝ መረረኝ መረረኝ ሰለቸኝ። ኢትዮጵያ ያኔ ልጅ ሆኜ የበላሁብሽ አፈር አሁን በደም ተጨማልቆ አየሁ ጎንበስ ብዬ በጣም እንባዬን አፈሰስኩኝ። አንገቴን ደፋውኝ ማዘ ጠፋብኝ። ምን ነው ባልተፈጠርኩኝ። እሺ ፈጣሪ ሆይ እስቲ አንተ ማረን፣ ይቅር በለን፣ ምሕረትን ላክልን። አይበቃም ወይ ማሳል በዘርኩም ፈንታመን በጣም ነገር ስለዛ ሰው ዞግላወረው ወየውለት። የእናቶች እንባ የአባቶች እንባ የንጹሃን ደም ጎርፍ ሆኖ ቢወስደው ምን አለበት? እስካሁን ከሰማሁት ማለት ነው በዘር ጉንፋን ነው የሚል ግጥም ብቻ እንዳስቁ ፈጣሪ። እስቲ አዳም አናቆም እንስማው። ወንዶች ስሙልኝ፣ አዳም ከየት አባቱ እንደመጣ አናቁመኛ። አዳም ምንም አባቱ አናቁም። እኛ ምናቁ በምገሩ ፍጥረት የተፈጠረ ይዋን ነው። በቃ ይዋን ሙሟላት ኳላ መቀመጫ ይካው ዱባ መካከል ሳማሙ አዳም ምን አባቱ ጀላን ተላተሉ ብቻ ምን አለ አዳም አንተ ቃል የመሰርክ ልጅ በአደባባይ ያዋረድከን ሰደብከን። እኔ አዳምን አላውቅም። ሴት ልጅ ሙሙና ቂጣላት አልክ። እኔ በህይወት ዘመኔ ሄኖክ ድንቁ በማሰሮ ላይ አድሮ ሴቶችን ያመሰግናል ብዬ በፍጹም እኔ አልጠበቅኩኝም። እንደኔ መጀመሪያ እንዲህ ስትመጣ እኮ በቃ ኮልታፋ መሰሮ ኬት መጣ ብዬ እንደዚህ ክቡ ብዬ ነው የደረኩት። እንዴ አንተ የሚሊሻ ከስክስ የመሰልክ ሰውዬው አትሮ እኛም በአደባባይ ይቅርታ ካልጠየቅክም አትሮ እኔ አልፋታም። የምሬን ነው የምልህ። እንዴ ጥቁር ነጽራ አድርገህ እንደዚህ ኤርፓድ አድርገህ አትሮ አንተ ዝም ብሎ ፊልም ላለች ከነበር የመሰልከኝ። የእውነቴን ነው የምልህ። ግድ የለም እንዴ አዋርደንም አትቀርም። የምሬን ነው የምልህ። ይቅርታ ካልጠየቅክም አትሮ አንተ የተመደበ ከሰድ የመሰልክ ልጅ ማለት ነው እኔ አልፋታም። መሆን ነው የምሬን ነው የምልህ። አዳም አናቆም የሚሊሻ ክስል የሚሊሻ ከስክስ የምትልክሰል ልጅ አዳም አናቆም የሚቆም ይቁም ተኝተህ ክዳ አናቆም። እሺ አሁን ለምሳሌ መርካቶ ሄድኩኝ ባለፈው ጫማ ልገዛ አዲዳስ የሚል ጫማ ገዛው። ቤት ገብቼ ሳየው አባይ ባስ ነው የሚለው ቦምቡን ይወጣው እንዳለ ቦምብ ተራ መሀል ቁልቁለቱ ላይ እንደቀረ። ከዛ መጮ ጀመረ። እኔ ቡቲክ አይደለሁ ቦንዳ ነኝ፣ እኔ ጆርጅ ነኝ፣ የምን ማንጎ ጁስ፣ እኔ ገቢዎች ነኝ፣ አሪፍ መላ ከደረሰኝ የምን ደረሰኝ የማይጮህ ሰው የለም። ይሄንን ግን ያው ከፈለጋችሁ ሰጣችኋለሁ። አሁን ይሄን ፖፕ ቤተ መንግስት ራሱ ማፈንዳት ትችላለህ፣ ግን አንተ ነው የምትለፈለው። የሚያቃጥል ጫማ ገዝቶ ነው ጋይስ፣ አታሱበት። እስቲ ያነ ጭልፊት ልጅ እንስማው። ይሄን ነበር አዳም አናቆም ማለት። ፀጉር ቤት ሄርከት ለማድረግ ከመሄድና ጂም ከመግባት ኦብቪየስሊ ፀጉር ቤት ቢካዝ ምን መሰለሽ እኔ ብዙ ጊዜ ቶሎ የሚታይ ነገር ፈልጋለሁ። ሪዛልት ቶሎ የሚታይ ነገር ፈልጋለሁ። ፀጉሬ በመከረከምበት ወይ ደግሞ በመስተካከልበት ሰዓት አይናው ጥሩ አውትሉክ ይኖረኛል። ጂም በጣም እንትን አለው ምናምን እና ደግሞ እንደዚህ ነው ማስቆም መሆን አልፈልግም። ያ ላይክ ቤት ላይ የምሰራቸው ነገሮች አሉ። አይ ቲንክ በሳምንት 2 ቀን ምናምን እሮጣለሁ። ያ እንደዛ ነው እንጂ እንደዚህ ጂም ገብቶ እንደዚህ ነው አልወድም። ሰው ኤክሰርሳይዝ ታደርጋለህ። የሴቶች ብቻ የሚሰሩት የሴቶች እንደዚህ ምናምን ሳይሆን
ከሴቶች ብዙ ሴቶች ያሉበት እነሱ የሚሰሩበት አይነት ከሆነ ከነሱ ጋር ነው ቤስት ፍሬንድ መሆን ሊሸለቀቀው ነው። ያ ሜቢ ወንድ ልጅ ጥፍሩን ቢሰራ ችግር አለ የለው? ጥፍር ማለት ለዚህ ማሳደግ እንደዚህ እንትን ምናምን ነው ወይስ ለንጽህና እንዲያመር ነው? ችግር አለው ነው መልሱ። አትመጥመጥብኝ። ምክንያቱም ለውበት ነው የሚጠቀም እንደዚህ ይሄን እኛ አሁን ለምሳሌ በቃ አለ እኮ የሴት እንትን የምንላቸው የወንድ እንትን የምንላቸው አለ አይደል? ያልተጻፉ ህጎች አሉ። ባህል ሊሆን ይችላል፣ ካልቸር ካስተም ሊሆን ይችላል። ኦኬ ያን እንደዚህ አሳድጎ እንደዚህ ምናምን እንዲል አልፈልግም። ኦኬ ቢካዝ የሀገሪቱ ካስተም ኦር ካልቸር ማክበር አለበት። ግን ጀስት ጥፍሮቹን የሚሰራ ጀስት እንደዚህ ይሄን ለማዛት ከሆነ ወይ ደግሞ ላይክ ክሊን እንዲሆንለት ከፈለገ ኦፍ ኮርስ ወንድ ልጅም እኮ ንጽህና ይፈልጋል። እግሩንስ ቢሰራ እግሩ እኔ ላይክ እንዲገረጣ አልፈልግም። የወንድ ልጅ በደንብ ቆንጆ እግር እንዲኖረው ፈልጋለሁ። የአንተ ልጅ ግን እንደዚህ እንዲቀባባ ጥፍር ቀለም ምናምን አይደለም፣ ራሱ እንዲጠብቅ ፈልጋለሁ እግሩን ማለት ነው። ቆንጆ ያ ምክንያቱም ንጽህና ጀንደር የለውም። ነው ምሳሌ ሴቶች የሚሰሩበት ሳሎን ሄደው ቢሰራ ማለት ነው ችግር አለው የለውም? ችግር አለው ብዬ አስባለሁ። ምክንያቱም የሴቶች ሳሎን የሴቶችን ማቴሪያል ብቻ ነው የሚይዘው። ግን ሴቶች ብዙ ጊዜ የሚበዙበት ነገር ግን የወንድ ሰርቪስም የሚሰጡ ካሉ ግን እንደኔ እዛ ነው የሚሄደው። ወንድ ልጅ ቢቀንደብ ችግር አለው የለውም? ቢቀንደብ ማለት እንደዚህ ይሄ እንደዚህ እንደ ሴት እንዲመስል ምናምን ነው አለ አይደል? እኛ የምንሰጣቸው እንትን ይሄ በጣም ድፍረስረስ እንደዚህ ቀጭን አድርጎ ምናምን ስሙኝ። ቢቀነደብም ችግር አለው። እግሩ በሳሙና ከታጠበ ቢበዛ በጣም አድርጎ ካገኘ በሳሙና ካልሆነ በአመድ ይታጠብ። ምን ፈልገው ወንድ ልጅ ገርጣ ሲል ነው ወንድ የሚሆነው። ቢቀነደብ ፒክኒ ምናምን አታደርግ ሚኒስከርት ምናምን እና ይሄ እናትንማ ብዬ አልሰድብም። ይሄ አዳባና ቆም መንቀል ማለት ነው። ይሄኛው መላጨትና ማስተካከል ከፊቱ ጋር እንዲሄድ ከፊቱ ጋር እንዲሄድ አይደለ? ከፊቱ ጋር እንዲያምርበት ሂዝ ቤስት ሉክ እንዲያመጣ አይደለ? ይሄድበት ችግር ነው። ምክንያቱም ያ ነገር ዲፋን ያደርገው እንዳልኩሽ ነው። ወንድ ልጅም ሴት ልጅም ንጽህናቸውን መጠበቅ አለባቸው፣ ውበታቸውን ይፈልጋሉ። ኦብቪየስሊ ነው የምነግርሽ። እንዲሁም ብዙ ጊዜ አዲስ አበባ ላይ እኮ ያለው አይደል እግር የሚሰሩበት የወንዶች ምናምን ያ ነገር ባህር ዳር ቢመጣ ኦ ማይ ፋኪንግ ጋድ እንትን በጣም ከባድ ነው የሚሆነው። ምክንያቱም ወይኔ መንጌ ማህበረሰቡ ወንድ ልጅ ባይ ዘ ዌይ ወንድ ልጅ ጫማ ስለሚሸት እዚህ ጋር እንድትዝልኝ ማለት ነው። እንደዛ ብለው ነው የሚያስቡት። ወንድ ልጅም ሴት ልጅም ንጽህናቸውን መጠበቅ ይፈልጋሉ። ነገር ግን እኛ ያልተጻፉ ብዙ እንትኖች አሉን። ኦኬ ወንድ ልጅ እንደዚህ ማድረግ አለበት፣ ሴት ልጅ እንደዛ ማድረግ አለባት ብለን የምናስበው ነገር ግን እሱ at some point ቢከበር የተሻለ ነው። ኦኬ ቢካዝ ከሮማውያን ጋር ስትኖሩ እንደ ሮማውያን ሁኑ ስለሚባለው አንድ ሰው ንጽህናውን መጠበቅ ከፈለገ አሁን ብዙ ጊዜ የተሹ ከሆነ ወንድ ልጅ እስካሁን እስከ ቅርብ ድረስ ሞይስቸራይዝ ማድረግ አይችልም ነበር፣ ይሰደብ ነበር አይደለም? በቃ እንደዚህ ግርጥጥ እንዲል ነበር የሚፈልገው። ኢቭን ሎሽን ሲቀባ ባዚን ሲቀባ ራሱ ሰው እንዳያየው ነው የሚያደርገው። ይሄ ነገር ትክክል አይደለም። ወንድ ልጅም ሴት ልጅም ንጽህናቸውን መጠበቅ አለባቸው። እነሱ ያሳምረኛል it's the best outlook of myself ይሰጠኛል ብለው ካመኑበት ደግፋቸዋለሁ በደንብ። ኧረ የሚጠጣ ያስጠጣ። ኧረ ልን ነበረ አንድ ክፍል ውስጥ ያለው መንጌ መንግስቱ ኃይለማርያም ቢኖር ይሰቅልህ ነበር አንተን። ይሄ በበለጭ በርጎ የባከነ ትውልድ። እኔ በአንተ ምክንያት የእርጎ መጠጣት ላቆም ነው። እንዳትጠጡ ትቀልድ ነው። ግን ይሄ ሴትም ስድብ አይደለም፣ ቡግ እንጂ የቂጥ ቡግር። እስቲ ፈጣሪ ሰው እንዴት እንደሚፈራ ላሳያችሁ። ይሄ ወንድማችን እዩት። ይሄ ቡግንጃም ዴቫ ምን እያየክ ነው? ታቦቱን ማስገባት ፈልጌ እንዴት አድርጌ ልግባ? በጣም ፈራሁ። መቼ ነው ቤተክርስቲያን የሚታጠበው? እንደ ትናንትናው ዛሬም ተራሻለው። ያያችሁ ሰው ሲፈራ እግዚአብሔርን ሲፈራ እንደዚህ ነው። ይሄ እግዚአብሔር አላውቀውም ይላል ትንሽ ከቆየ። አይ ትውልድ ግን የኔ አባት እግዚአብሔር ሁሉ አዋቂ ነው። ተጠጋው ታተርፍበታለህ። ስንጠጋው ፈጣሪ እንከብርበታለን እንጂ ስንርቀው ጥሩ አይደለም ብዬ እኔ አምናለሁኝ። ግን ይሄ ቡግንጅ የዚህ ቡግንጅ እንደነዚህ አይነት ሰዎች ሆኖ ነበር ማለት የነበረብን ስማቸው። ብቻ ግን ለምን እንግሊዘኛ እናወራው? ምን ቀላል እኮ እንግሊዘኛ ዶን ካሁን ሰዓት ጀምሮ አማርኛ በቃ የሚያወራው ይቀጣል። ችሎታችን በዚህ አጋጣሚ ነው።
የታባሽ አውሩ ዋተርካም ዋተርካም This one very natural protection for organization and presentation. Oh my God. That this those das yeah. ካሁን ኋላ እናቶች ልጆቻችሁ ስትቀጡ እንግሊዘኛ አውሩላቸው። ሰላም ቤት ከቻላችሁ ቻይንኛ። የኔ ጓደኛ እኮ አውሮፓ ሄዶ ምግብ ርቦት ራት ሊጠይቅ ዝም ብሎ አደረሰው ነው። አየዳ መንከራ እስቲ አዶሪ ደግሞ እንስማሽ። ምንድነው ዛሬ ደግሞ ብርቱካን መስሏል። ዛሬ በጣም ደስ የሚል ቀን ነው። 25 ልጆች በቢል ጌትስ ፋውንዴሽን ሩዋንዳ ሊታከሙ ነው። የልባቸው ቀዶ ጥገና ሊያገኙ ነው። ጋይስ እኔ በጣም ደስ ብሎኛል። ማርያምን ነው የምላችሁ። እንግዲህ ተስፋ ቆርጠን ነበረ ማለት እኔ ነበር ተስፋ ቆርጠኩት፣ ግን ደግሞ መስራቴን አላቋረጥኩም። and I think ይህ ለእናንተ ትልቅ ትምህርት መሆን አለበት። ሁላችንም ሰዎች ነን፣ ተስፋ ልንቆርጥ እንችላለን፣ ግን ማቋረጥ የለብንም። ምክንያቱም ተስፋ ቆርጦ እያለ የሚሰራ ሰው በር ይከፈትለታል። ምንም አይነት በር ሊቆለፍለት አይችልም። በሩ ቢዘጋ ጣራ ይከፈትለታልና 25 ልጆች የሚያክሙ ቢል ጌትስ ፋውንዴሽን ሩዋንዳ ዶክተሮች ተመድበው ሰርጀሪ ለመስራት ተዘጋጅተዋል። በጣም ነው ደስ የሚለው። ወደ $63,000 ደግሞ አሰባስበናል። ገና ደግሞ እነዚህ 100 ልጆች እንደርስባቸዋለን። አንድ ለእናንተ ያለኝ ጥያቄ ደርሳለን ያወጣችሁ $50 ነው። ድጋፋችሁ ስትጠይቅ እንደ ድክመት በኢትዮጵያ እንዳትባዝ እንደ መተጋገዝ እንድታዩት ፈልጋለሁ። because አውቀዋለሁ የመተጋገዝ አቅም የመተጋገዝ ኃይል የነገር ብቻዬ ስጀምረው of course ሰዎች ማስቸገር አልፈልግም። ነገር ሲወራ ነው አይጣማኛል። የጀመርኩት ነገር I'm so sorry okay የጀመርኩት ነገር እኔ ራሴ መጨረስ ነው የምፈልገው። ተረዳችኝ። ግን ትልቁ የተማርኩት ትምህርት ደግሞ ድጋፍ እንደሚያስፈልገኝ ነው። እንደ አንድ ሰው ድጋፍ የሚጠይቅ ሰው ደግሞ ደካማ ሰው አይደለም። አሁን ብዙ ቲክቶከሮች አላችሁ፣ በጣም ብዙ ሰዎች ደግሞ ይወዷቸዋል እናንተ ቲክቶከሮች። እኔ በበኩሌ 2 ልጆች 3 ልጆች ማሳከም እችላለሁ ብላችሁ ቃል ብትገቡ ቪዲዮ ብትሰሩ እነዚህ 100 ልጆች ባንዴ ማሳከም እንችላለን ማለት ነው። እያሳከምን ያለነው የሰው ልብ ነው፣ የህፃናት ልብ ነውና ትልቅ ስራ ነው ብዬ ነው ማስበው። ቲክቶከሮች ከሆናችሁ የው ጥሪ ያቀረብኩላችሁ ነው ያለሁት። ቪዲዮ ስሩ። 1 ልጅ አሳክማለሁ 2 ልጅ አሳክማለሁ ብትሉ ገና ከ100 በላይ ልጆች ማሳከም እንችላለን ማለት ነው። እወዳቸዋለሁ። ቻው ቡም። እኛ ምን ወደሃለን። I love you። በዚህ ሰው በተረፍኩበት አንደበት የምለውራ ጀግና አንተ እንደማን ያዘዋል። ሙሉ ቀን ቢሰጠኝ ወራ ማለት የነበረብህ አንተ ነህ። ብቻ ከዚህ ሁሉ የሰጠው ጥሪ ጃኒ ተቀብላለች። አንድ ጥሪ እሷን ደግሞ እንስማት። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። አዶናይ ያስጀመረውን ቻሌንጅ ሁላችንም እናውቃለን፣ የ$50 ቻሌንጅ። እኔ በበኩሌ 3 ልጆችን የሚያሳክምልኝ ሰው አግኝቻለሁ። የስ እናንተም ግዴታችሁን ተወጡ። ሊንክ ባዮ ላይ አስቀምጥላችኋለሁ። የአዶናይ ባዮ ላይም አለ፣ እኔም ደግሞ ከታች ባዮ ላይ አስቀምጥላችኋለሁ። ግዴታችንን እንወጣ። የ$50 ቻሌንጅ ነው እና ይሄን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ አድርጉት። ሜቢ ሊጠፋ ይችላል ይሄ ቪዲዮ ከ24 ሰዓት በኋላ። ሪከርደሮች ሪከርድ አድርጋችሁ ፖስት አድርጉት። እሺ ሁላችሁም በራሳችሁ ፔጅ ለሁሉም ሰው እንዲደርስ ሪከርድ አድርጋችሁ ፖስት አድርጉት። ደርሶናል፣ እናመሰግናለን። የመውደዱ ነገር እንኳን እናላቀም። ሴት አልወድም፣ ድንግል ነኝ። ግን እንደዛ አይነት ነው፣ እንደዛ አይነት ሴት ነው የማልወደው። እንዳንቺ አይነት አስብበትና ልንገርሽ። Yo,
drop the beat እሺ lonely I'm so lonely I have nobody I'm on my own ከረጅም አማራ ጥንቅሽ የበላሱ ከጎድጓዳ ስፍራ ጠይም የሳመሰው እንኳን ሽማግሌ ዳኛ ማይመልሰው እንኳን ሽማግሌ ዳኛ ማይመልሰው ደጅተና ወይኔ ግዛቸው አይ ወይኔ ጭነኝ እንዴ ምን አጋጥሞት ነው እንደው ጭነኝ እንደምን ይበስ የሞላ ብሎ መልስልኛል ወደ ሞላ ምን አጋጥሞት ነው ማዘር ወይኔ ያልገጠማል ይኸው ተገፍጥጬ ያላቀኝ ይኸው ማርገዝ እኮ የእግዚአብሔር ስጦታ ነው አይደለ ወይ በስማሚ ወይ አንተ የዋህ ትመስላለህ ደግ ትመስላለህ ተዋወቀኝ አለህና በጣም ቀጃ አይባልም በስራት ያገነልን አይባልም ሳትወጣ እና ምን ሆኖ ነው እዚህ የቆሙት ምን ችግር አርግዞ ተርቦ አርግዞዛለ እንዴ ማዘር ስሜት ሰቋለ አረ ማዘር እኔ እኮ እንደ ነኝ እንዴ ለካ እንዳርግዝም ይሰርግዛል ይጭናል እንጂ ይጫን ጭነኝ ሄደ አሳድግሻለሁ ቤት ገዛልሻለሁ ብሎ ይኸው ወይ ልጅ ታቦ ገዛልኝ የዳይፐር ስጣት ያለ ነው እያዘዘህ ነው በቃ ይሁን ችግር የለም ያቅሜን እሺ አንድ ሺህ ሁለት ሺህ ያልክ በየቀን ስጣት ያለ ነው እኔ እኮ አይደለም አባቱ እኮ ሲጀመር ግን ትልቅ ሴትዮ አይደል እንዴት ያረግዛሉ እንዴት የትልቅነት እኮ አይደለም ዋናው የፈጣሪ ስጦታ ነው ውስጤ ወጣት ነው እኔ እንትኔ እንደዛ ነው በቃ ይሁን ችግር የለም ግን ማዘሪ አንዴ ልንካ እስኪ ልጁን ልንካ አንዴ ይፍቀድልኝ ያዙ እዛ ያለ እንዴ ጨርቅ ነው እንዴ አዎ ጨርቅ ታዲያ በኖርማል ለምንንማ እየተሰራፋ ምን አይነት ሰው ነሽ እርሱ ሴትዮ አይደል እናት ለበናት በቃ ስጠኝ እንዴ በኖርማል ማን ቢኮ ያላችሁ እንትናል ስጠኝ በቃ እንደምታመጣው ኮንቴንቶች ልጅ ግን እግዚአብሔርን እንዴ እቺ የአማርኛ ጥራት ባይዛት ኑሮ ሌላ ታሪክ እግዚአብሔርን ሌላ ታሪክ እንዴ በቃ ስጣት ወይኔ የሆነ በምሰጣው ወንበሩ ዝቅ አደረኩ በሳቅ ወይኔ ዛሬ ምንድነው የላካችሁልኝ ቪዲዮዎች አጎቴ አንተ ደግሞ ምንድነው የምሰማው ነገሩ አይደለ ደግሞ ከማን ነው ብር የተበደርከው አዎ ለትምህርት ቤት ክፍያ ያደረሰብኝ ከሰው ተበድሬ እወጣለሁኝ ከሆነ ለምንድን እኔ አጎቴ እያለሁ ሄደህ ከባዳ ነው እንደምትቀበለው እኔ አጎቴን እኔ መተህ ብትጠይቀኝ እኔ እምቢ እልሃለሁ አጎቴ አንተ አይኖርህም ብዬሽ እኮ አስቤ ለምንድን መተህ ስትጠይቀኝ ነገ ጧት ተምረህ ይጠይቀኛል ብር ብለህ ነው እኔ እንደዚህ አይነት ባህሪ የለብኝም ኧረ እንደዛ ነው ንጹህ ሰው ነኝ ኧረ አጎቴ ስንት ብር ነው የተበደርከው ከሰውየው 2000 ብር ብቻ ነው 2000 ብር ካላመጣ ብሎ ነው የደበደበ አዎ መተህ እኔ አጎትህ እያለሁ 10,000 ብር ብትለኝ እኔ የወንድሜ ልጅ ነህ ለምን እሰጥሃለሁ አጎቴ እኔማ ፈርቼ እኮ ነው ምንድነው የምፈራት አፈሪያት የመሰልክ አንተ አፈሪያት ይሄ ነው እንደዚህ እያረጋችሁ ቤተሰቡን የምታራርቁ እኔ መተህ እኔ የምትጠይቀኝ ሞልቷ ያከራየሁት ቤት በዛ ሞልቷ ለቃቅሜ እሰጥሃለሁ ብሩ ለ2,000 ብር ብሎ ከሚደበድበህ እኔ 10,000 ብር መተህ እኔ የምትጠይቀኝ እንደው በጣም አዘንኩብህ አጎቴ አቤት የሆነ ወርም እኮ ደርሷል አሰጠኝም እንዴ ምን ነው የደረሰው ክፍያው ነው የትምህርት ቤት የትምህርት ቤት ክፍያ እኔ እኮ አጎትህ እኮ ነኝ አባትህ መሰልኩ እኔም እኮ ትምህርቴን እኮ ያቋረጥኩት በገንዘብ እጥረት ምክንያት እኮ አሁን ሰጣለሁ ኧረ አያምርብህም ሄደህ እኔ ለወሬው ብዬ ነው አይደል ደግሞ እግዚኦ ባውሩስ እንዴት ሊናው እንደጎዳችሁ ጭራሽ አለኝ ትላለህ እንደዚህ አይነት አጎቶች አሉ እኮ በርግጥም ብቻ ሰብስክራይብ ያደረጋችሁ ቤተሰቡን ኮሜንት ላይክም ጻፉ ስለማከብራችሁ
ሰብስክራይብ ያደረጋችሁ ቤተሰቡ ነኝ አርጋችኋላ። ኮሜንትም ጻፉ፣ ላይክም ብታደርጉ ምን ይቆጫችኋል? አርጉ እስቲ አበረታቱኝ። ወንድማችሁ አይደለም። ለዛሬ የነበረን ቪዲዮ ቆይታ ይሄን ይመስላል። ተገባዷል። ባይ ባይ። ሰላም ይነቃቸው።